አቤት ዛሬማ ጾም ይያዛታል። እኔማ ዛሬ ስኮን እበለዋለሁ አንድ አላስተርፍም። ምንድነው ታዲያ ግን አባዬ አይመጣም እንዴ? ይመጣል፣ አሁን ይመጣል። ግን እኔ የምላችሁ ስንት ኪሎ ስጋ ይዞ የሚመጣ ይመስላችኋል? እኔ እንጃ 10፣ እኔ ግን 20 ይመስለኛል። ባሪያው በቀዩ አድርግልኝ። እሺ ግን ደግሞ ጮሞ ምንደከረ እሺ ችግር የለውም። ባዛ ነው ሲተረፍገስ ነው እኔ ይቀላቀሉ ወይ እኔ ባለቤቴ ከነዛ አራተኛ ልጆች ነው ቁጭ ብሎ እየጠበቁኝ ነው። ብሉ እናንተ እስኪ ጨርስ ይምጣ። አረ ችግር የለውም አሁን ይጨርሳል። አረ ተው ጋሼ ይቀላቀሉ። አይ ታታ ምንድነው ይጨመራል? ምንድነው አይመጣም እንዴ? ይሄ ሰውዬ እንዳምነው በምስር ጾም ሊያስይዘኝ እንዳይሆን። ምን ይታወቃል? የሆነ ነገር አጋጥሞት ወይ ቢዚ ሆኖ ይሆናል። አዎ ግን እውነትሽን ነው። ምናልባት ስጋ ቦታው ሰልፍ ሆኖበት ሊሆን ይችላል። በዛሬ ቀን እኮ አይገኝም። ታታ ምንድነው ከፈለክ ይጨመራል። ምን አባቱ ታታኝ ነው አሰረበ አምጣልኝ። ምንድነው ጋሼ ስጋው ደርሷል። ይቀመጠው። እኔ ግን ስጋ ሳይኖር ቀርቶ አይመስለኝም። ወይ በቀደም ሲገባ ያየሁበት ቤት አሁንም ገብቶ ይሆናል። የት ነው ያየኸው? ከትምህርት ቤት ስመለስ ነው ትልቅ ሬስቶራንቱ ሲገባ ያየሁት። ብታዩት እንዴት እንደሚያምር። ይሄንን ቪዲዮ ለሴዱ አድርሱልኝ። ዘፈን ካሉ ስሜን ጠራሉ። በቀሉ ቀንሽ ደረሰ አልከኝ አሉ። ስማ ልንገርህ አይደለም እኔ አይደለም ምቴ ንግግሬ ሰው ይዘረጥጣል። የክፍለ ከተማው ቡና መጠጫ ነው ማድረግ። እስከ 22ኛ ነው የምንጠጣብክ። አይ ደግሞ አይሆንም ሐሜት አይሰማኝም ካልክ ትክክለኛው አበቃውን አሳይሃለሁ። ከልጅነቴ ጀምሮ የመጀመሪያ ልጄን እስኮል ድረስ ቴኳንዶ ስማር ያደግኩ ሰው ነኝ። ኤምኤምኤ ፋይተር የመሆን ህልም ነበረኝ። ግን ህልሜን ላሳካው ስል ይሄ ችጋራን ባለቤት የተዋወቅኩት አብረን እንኑራለኝ። የመጀመሪያ ልጄን ወለድኩ። ህልሜ ሁሉ ጠፋ። አሁን ግን ወደ ህልሜ የምመለስበት እድል አግኝቻለሁ። ቀንሽ ደረሰን ያልከኝ አይደለ? አንተም መሞቻ ቀን ደርሷል። ዋ ስማ ዝራና እስኪ። አቤት። ሂድ ስጋ ገዝተና እስኪ። መቼም ከስንት አንዴ ቢሆን ቀን ይውጣልን እንጂ። እሺ ብር እዛ ቦርሳ ውስጥ አለልህ። 1 ኪሎ ነው የምትገዛው። እሺ እሺ። እዚህ ቅያሱ ጋር ያለው ስጋ ቤት ነው የምትገዛው። በቀሉ ነች የላከችኝ በለው። ሰምተሃል? በቀሉ ነች የላከችኝ በለው። አሪፉን በዛ አድርጎ ይሰጣል። ደንበኛዬ ነው። እሺ። ሰላም ስጋ ፈልጌ ነበር። እሺ ስንት ኪሎ ነው? 1 ኪሎ። እሺ እማዬ እንደላከችኝ ልንገሩ አይደል? ለነገሩ ከየትኛውም ቢሰጠኝ ችግር የለውም። ስጋው አሪፍ ነው። ግን ደግሞ አሳንሶ ቢሰጠኝስ? አባት ለወጥ ነው ለቁርጥ የፈለከው? ለወጥ መሰለኝ። ወይኔ ይሄን ነገር ልንገሩ። አረ ግን ደግሞ እኔ ራሱ በደንብ መርቀ ስጠኝ ካልኩት አይበቃ? አይ ግን አይበቃም። የት ያቀኛል? ደንበኛው አይደለም ዝም ብሎ ትንሽ የሚሰጠኝ። በቃ ልንገረው። አረ ተው ግን ባልነግረውስ? አይ ልንገረው። ግን ባልነግረውስ? እሺ ልንገረው። አልንገረው። እሺ ልንገረው። አልንገረው። ልንገረው። አልንገረው። ልንገረው። አባት አልንገረው። ልንገረው። አባት አልንገረው። ልንገረው። እሺ አልንገረው። ልንገረው። ልንገረው። አባቱ አቤት። እንዴት ነው? ጮማ ትፈልጋለህ? አልፈልግም። ወይኔ በቃ ልጨርስ ነው። ቶሎ ልንገረው። እሺ ምን ብዬ ነው የምነግረው? በቃ እማዬ ነች የላከችኝ ነው የምለው። እማዬ ነች የላከችኝ። እማዬ ተቀልኛል። በቀሉ ነች የላከችኝ ነው የምለው። በቃ ልበለው። 1 2 3 ይኸው እንካ 1 ኪሎ ስጋ። ጨረስክ? አሪፉን ስጋ ነው ያልክልኝ አይደል? አዎ። ኪሎስ በደንብ መርቀህልኛል? አዎ። እሺ አመሰግናለሁ። ይኸው እማዬ አምጥቻለሁ። ጎሽ ምንድነው ይሄ? ምን ነው? ለውሻው ነው በለኝ። ምን ነው? አንተ ውሻ ለውሻው ነው በለኝ። ምን ሆነ? እንዳለ ቅጥብጣቢ አይደል? እንዴት ነው የመጣኸው? እንዴት ቢንቀኝ ነው በቀሉ ነች የላከችኝ ብለህ አሁን እንደዚህ አይነት ስጋ የሚሰጥህ ብለኸዋል አይደል? በቀሉ ነች የላከችኝ ብለኸዋል አይደል? ንገረኝ ና አንተ ውሻ። አይ ድሌ፣ አሁንም አዲሱ ዓመት ደረሰ አይደል? አዎ። ችግር አለ? አባትህ ነዋ ችግሩ። ይኸው የዛሬ 15 ዓመት ነበረ በአዲሱ ዓመት እቤት እንገዛለን ብሎኝ የነበረው። የምር ብሎ ነበር ማለት ምን ዋጋ አለው? ይኸው አሁንም በዚህ ቤት ውስጥ ነን። እንዴት ናችሁ? በቀሉ ምሳ ደርሷል እንዴ? አልደረሰም፣ አይሰራም ራሱ። ኦሆ ምን ሆነሻል? ምንም አልሆንኩም። ለማንኛውም እሺ ዛሬ የምነግራችሁ ነገር አለኝ። ምንድነው? የድሮ ጓደኛህን አገኘኸው? አይደለም። ታዲያ ምንድነው? ቤት ገዛህ? አዎ ቤት ገዛው። ቤት ሌላ ቤት? አዎ። የኔ አባት እንደው ምን ላድርግህ? እኔ እኮ እንደው ዛሬ ሳመጣጥ ራሱ ግርማ ሞገስ ነበረው። እኔ ራሱ ዛሬ ቀኑን ሙሉ ደስ እያለኝ ነበር። ምንድነው እያልኩኝ ነበረ። ታዲያ ቁጭ በላ እንዴ ምሳ ልስራልህ እንጂ። እሺ ቀስ ብለህ ተራመድ፣ እግርህን እንዳያመህ የኔ አባት። ከተከፈተው ዶሴም
ከአበዳሪው 20 ሺህ ብር ተበድሮም እመልሳለሁ ጠብቀኝ በሚል ግብ ውስጥ የገባው ተበዳሪ ከሌላ አበዳሪ ተበድሮ ለዚህኛው አበዳሪ ቢከፍልም ሁለተኛው አበዳሪ አምጣ እንጂ በሚል ጭቅጭቅ ውስጥ ሲገባ ከሶስተኛ አበዳሪ ተበድሮ ለሁለተኛው በከፈለበት ሰዓት ሶስተኛው አበዳሪ ሳይጠይቀኝ በሚል ከመጀመሪያው አበዳሪ ድጌ ተበድሮ ለሶስተኛው አበዳሪ ከመለሰ በኋላም ጸባዩ ቁጡ የሆነ መምጣቱን ባስተዋለ ሰዓት ከሁለተኛ አበዳሪ ተበድሮ ለአንደኛው አበዳሪ ሲመልስለት አበዳሪው አንተማ አውቀህ ነው እናትህ ትበደርልህ ከዚህ በኋላ ብሎ ሲገስጸው አረ ያንተው እናት ትበደር ለኔም አንድ ቀን ይወጣልኛል በማለትና ወደ ዜና ክፍላችን በመምጣት ከመስተዳደር እስከ ጋዜጠኛ ሁላችንንም ተበደረን። የለመደሽ ጦጣ በሚለው ብሂል ድጌ አገኛለሁ በሚል ሊበደር ከመጣ ግን ሁሉም ገደብ አለውና እናቱ በደርለት በሷ አንጨክንም ያለው የዜና ክፍላችን ነው። ከዜናው ጋር አበቃል ደሳለኝ ነበርኩኝ። ሰናይ ሰንበት። እሺ ሰላም ነው አለን። ቀይ ቲሸርት ይኖራል እንዴ? አንገቱ ቪ ነገር አለ። ረኛ ጋር በተመን ይጠፋል ብለህ ነው በየ አለ አይጠፋም። ይኸው አባቴ። እሺ ማን ይሄማ ኦኖ እኮ ማለት እንትን ቪ ነው የፈለኩት ነው። አንገቱን ቪ መሆኑ ነው የፈለኩት። ልክክር ያለብህ እኮ እናቴ ትሙት እንዴት አባቱ እንደሚያምር ዝም ብሎ ሰደው ወንድሜ ቪ ነው የፈለኩት። ሲጀመር መሽለክቸው ነው ልክክ አለ ምናምን የምትለኝ ወይ ከሌለ ሌላ ቦታ ሂጅ ልጠይቅ አለ እኮ። እቺ ጸዴ ቲሸርት ስለሆነች ዝም ብለህ ሞክራት ብዬ ነው እንጂ የት ይጠፋል ብለህ ነው ወንድሜ። ምንድን ነው ቪ ነዋ። ጃኬት አይደል እንዴ? ምን ሆነ ነው የሰው ጊዜ የምታጠፈው? በእናትህ አንተ ጌታ ነው ያስመሰለች እናቴ ትሙት እንዳታውልቀውላ እንደው እንዳረከው ዝም ብለህ ሂድ። አይሰማም እንዴ ሰውየው? ባለንካይ ነው አባት። ቆይ እንጂ ምን አለ መቸኩሎ ነው የሚያምርበት ነገር ላሳየው ብዬ ነው እንጂ ይጠፋል እንዴ? እሱ ጠፍቶ አይደለም የኔ አባት እንጂ አንተ የፈለከው ይሄ ይሆናል። ቪ ነው የፈለኩት። ምንድነው የሰው ጊዜ የምታቃጥለው ወንድሜ? ቀልለው እንዳያስከው ስንት ቤት ሞልቷል እኮ ሄጄ መጠየቅ እችላለሁ። አሁን ይኸውልህ ቀይ ቪ አንገቱ ቲሸርት አለ ወይስ የለም? ሌላ ነገር እንዳታሳየኝ። አለ። እሺ አሳየኝ። ጸዴ ማንቆርቆሪያ። ሰላም ነው ጌች? ሰላም ነው። ትኬት ፈልጌ ነበር። ክፍያ አስተዳደር። ይኸው መኪናውን አቁሜያታለሁ። አንድ የቤቱ ካርታ ቤት እየተፈራረም ነው። ካሹ ጋር ስም አዙሬለታለሁ። እየጨረሱ ነው። አዎ በቃ መውሰድ ይችላል። ቪአይፒ አይችልም። ታውቃለህ? ቪአይፒ አይችልም። ቪአይፒ በቃ ሚስት አለችኝ። እሷንም እሰጥሃለሁ። ወይ የደረሰችም ልጅ አለች። አንድ ላይ ተወስደና ቪአይፒ ነገር ብቻ የነሱ ቪአይፒ እንደሱ አይችልም። ይኸውልህ አንድ ላይ ሰብሰብ አድርገህ ይዘሃቸውና እስከዛ ዝም ብዬ ሬጉላር ምናምን አቀብልሃለሁ። ታውቃለህ በመታወቅ ነው የሚሰራ ስራ የለም። አይሙ ካልሞላ እኔ እንዳል ጨምር አይሆንም። ተወሱን ሬጉላር ትወስዳለህ። በቃ አመሰግናለሁ በጣም እኔ እና ሴዶ ፋይት ላይ ማለት ነው። አመሰግናለሁ። ችግር ተው ኧረ ተው አስቀምጠው እዚህ ጋር። ወይኔ ወገቤ ለፈስፈስ ኪናነሰው ብለን እንደዚህ የምትሆነው ገና ስንወጣ አንድ ኩንታል ጤፍ ገዛለሁ እሱንም ትይዛለህ እንዴ? እኔ እህት እዚህ ጋር እኮ ገብስ ነው የሚፈጨው። ምንድነው አፈር ይዘሽብን የመጣሽው? ተናግረሽ ሞተሻል። እስኪ የኔን ገብስ የሚያክል ገብስ እዚህ ወፍጮ ቤት ውስጥ የለም። በአፈርነት ከሆነ አዎ እዛ አንዴ እዛ ጋር ደርሼ የመጣው ሰልፋችንን ያዝ። እሷ ነች ምቀድምን ከዛኛ ነን። እሺ እኔ ሳልመጣ አይኑን ወፍጮ ውስጥ እንዳከት ይቀይጡብሃል። ሌቦች ናቸው። ማይ ሰምተሃል እንግዲህ እንዳከታልኩ። እሺ ጎሽ ልጅ እዚህ ጋር አስቀምጠው። በቃ ተባረክ። አሜን። እሺ ስትጨርሽ እኔ ነኝ ተረኛ። የኔ እህት አይ ማዘር እኛ አለን። እኛ ነን ተረኞች። እኔ ነኝ ተረኛ። አሁን ስልክ ላናግር ወጥቼ ነው። አሁን አይደል እንደ መጡት ማዘር። አንተ ልጅ ትልቅ ሰው አታከብርም። ጭራሽ መልስ ትመልስልኛለህ። ማዘር እኛ እንቀድማለን ብቻ እኮ ነው ያልኩት። ዞር በልልኝ በቃ። አንተ እንዳልረግምህ አሽመድምጄ ነው ማስቀርክ። ተራችን ደረሰ። ምንድን ነው? እቺማ ሴትዮ መጣ ነው የምቀድመው አለች። እኛንም ብላቱም አልሰማም አለች። ምን ዞር በልልኝ። ይቅርታ እኔ ነኝ አሁን ተረኛዋ። ልጁን እኔ ነኝ አልሽው መሰለኝ። አሁን እኔ ስልክ ላናግር ወጥቼ ነው። ሌላ ግን ውስጥ ሳንገባ ፈቀቅ ብትይ አይሻልም? ምን ልታመጪ እባክሽ? አናትሽን ይዤ ወፍጮ ውስጥ ነው የምከትሽ። አከነሽና ሞክሪያታ። ኧረ አሳይሻለሁ።